እንዴት ናችሁ ውዶቼ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ደግሞ እንደዚህ የልጄ 6 ወሯ ነው የትንሿና ትላልቆቹ ልጆቼ ትምህርት ቤት ሄደው ነው ዛሬ እኔ ጋር የሌሉት። ይህንን የመሰለ ደስ የሚል ቆንጆ ውሎ አሳልፈናል ከልጆች ጋር። ሁለቱም ቤት ስለሆነ ከሁለቱም ጋር ማለት ነው። እንደዚህ እየሳቅኩ ነበረ፣ እዚህ እየተጫወትን ከሷ ጋር እያወራን እኔ ልቀፋል እያለች ነው እዚህ። ይህን የመሰለ ቆንጆ ዳቦ ጋገርኩኝ። ይህንን ጠዋት ተነስቼ በሌሊት ተነስቼ ልጆቼ ምሳቃ ቋጥሬ ሁሉም የሚያስፈልገኝ ነገር ጨርሼ ቤት አጽድቼ ኦልሞስት ወደ 6 ሰዓት ምናምን እስከ 6 ሰዓት አላረፍኩም። አንዴ እሷን ሳጠባ አንዴ ሳስተካክል ሳጸዳ ምናምንና እንደዚህ ቡና ሳልጠጣ አልውልም። ግዴታ ነው ቡና የምጠጣ። አንደኛ ትንሽ ቁጭ ብዬ ማርፋለሁ፣ በዛውም ነቃ እንዲያደርገኝ ማለት ነው። ማንቀላፋት በቀን 9 ሰዓት ከመጡ በኋላ የቤት ስራ ሰርቼ ምሳቃ አጣጥቤ እና ውሎ አብረን ከእናንተ ጋር ቆንጆ ቆንጆ ቪዲዮዎች እንሰራለን ከልጆቼ ጋር። እነዚህ ከነሱ ጋር ያለኝ የቀን ውሎዬን ጠዋት ተነስቼ እያንዳንዱ በተቻለኝ አቅም እሰራለሁ። ከአሁን በፊት ትንሽ እሰራ ነበረ። አጋጣሚ ስልኬ ተሰበረብኝና መስራት አልቻልኩም። አሁን ቡና እየጠጣን ነው። አምባሻ ሁላችሁም ኮሜንት እያየሁ ነበር። ብዙ ኮሜንት ያልመለስኩላችሁ ኮሜንት ራሱ አለ። ስለ በርበሬ ምናምን እየሰራሁት ቪዲዮ ላይ ብዙ ኮሜንት ጠይቃችሁኛል። ሁላችሁም በጣም ነው የማመሰግናችሁ። በዚህ አጋጣሚ በጣም ነው የማመሰግናችሁ በእውነት አስተያየታችሁ፣ ኮሜንታችሁ አበርትቶኝ ነው እዚህ አሁንም ካሜራዬን እንትን አድርጌ ቪዲዮ ሰርቼ የመጣሁትና ኤዲት ማድረግ ልጅ ይዘክ ወደዚህ እያልኩ መቅረጽ በጣም ይከብዳል። ግን ግዴታ ከእናንተ ጋር ማውራት መጫወት አለብኝ። እኔ እዚህ ጎረቤቴ ቡና የሚያጠጣኝ ጓደኛ ምናምን የለኝም። ምክንያቱም ከልጆች ጋር ስትሆኑ ልጆች ስታሳድጉ ማለቴ ጎረቤት ጋር መሄድ አትችሉም። በዛ አንዱ ይዛችሁ አንዱ እዛ ጋር የሚረብሽ አንዱ እዛ ጋር አጥቷችሁ መሄድ አትችሉም። እና ሁሌ ማሳልፈው እቤቴ ውስጥ ነው። አንዳንድ ስራዎች በስልክ ምናምን እሰራለሁ። ዳቦ ጋግሬ እሸጣለሁ እና ዳቦ የሚፈልግ ሲደውልልኝ ሰርቼ ከቤቴ መጥተው ይወስዱታል። ልጆችን ትምህርት ለመደገፍ ማለት ነው። ለአስቤዛ ምናምን አላጣም። ለትንሽ ነገር መቀመጥ የለብንም። ጀባ ሴት ልጅ የምትሰራው ትንሽም ቢሆን የገንዘብ ትንሽ ቀዳዳ ቤት ውስጥ ገብቶ ትንሽ ቀዳዳ ይሞላልና ትንሽ ነገር ያግዛል። ሁላችንም መስራት አለብን፣ መቀየር አለብን። እዚህ ጋር የተዛዛረች ነው አንዷ ነው ተብላ ስኳር ለመቀም እየለመነች ነው። እዚህ ህይወት ለስኳር ያላት ፍቅር ማለት ነው። ቪዲዮ ግን እየተቀረች ነው እያልኳት እሷ ምንም አልመሰላትም። ሀሳቧ ስኳር ላይ ነው። ስኳሯን ቃመች እና እዚህ ጋር ያለች ዳቦ ስቆርስ ራሱ ከለለች። ቁጭ በይ ብዬ ልቁረሰው እስኪ ያሳያቸው እያልኳት ነበረ። እንደዚህ ቆራርሰን የጠበቅናቸው እነሱ በቃ ይሄን ቡና ልክ ሳነሳው ነው የመጡት። እዛው እያሉ እነሱም ዳቧቸው በላልቶ ከዛ ቪዲዮ አልተመቸኝም ያልቀረጽኩት ብዙ ስራ ነበረኝና እሷን አዝዬ መቅረጽ አልቻልኩም። እንደዚህ ደግሞ ለመቅረጽ ሳስቀምጠው ስልኬ ይሰብሩብኛል፣ ይጥሉብኛል ምናምን ነው። ለዛ ብዬ ነው። ካሁን በኋላ ግን በእጄም ይዤ ቢሆን እቀርጻለሁ። ቆንጆ ቆንጆ ሀሳቦችን ቆንጆ ሀሳቦችን ናቸው እውነት እየረበሹ እንጂ እና ከእነሱ ጋር ሆነን ጥሩ ጊዜ እያሳለፍን እየሳኩኝ የተጫወትኩኝ ቢደክመኝም ቢሰለቸኝም ልጆቼን ከፍተኛ ደረጃ ላይ ለማድረስ የተሻለ ልጆች እንዲሆኑ የተሻለ ቦታ ደርሰው እንዳያቸው ግዴታ ስራዬን እወጣለሁ ማለት ነው። ከእኔ እንዳይጎድልባቸው የቀረው ደግሞ ከፈጣሪ ደግሞ ፈጣሪ ሞላዋል። የቀረውን እኔ የአቅሜን አሁን እዩ ስኳር ለመውሰድ ነው ሁሉ የምትዟዟሩብኝ። እዩልኝ ምንም ቡና መጠጣት አልቻልኩም። እና እዚህ እሷን እየቀረጽኩኝ
በይ ቁጭ በይና ዳቦሽን ብይ እያልኳት ነበር። የት ነው አምስት የምትኖሪው ስራ ያላችሁ ደግሞ አዲስ አበባ ነው የምኖረው። 4 ልጆች እናት ነኝ። ከቤት ሆኜ ነው ልጆቼን የማሳድገው። ሁለቱም ስወልድ ጊዜ ተምሬያለሁ፣ ዲግሪ ያለኝ ግን ኦልሬዲ ልጆቼን ለማሳደግ ያለኝ አማራጭ በቤት ሆኜ የሆነ ቦታ ላይ ማድረስ ልጆች ማሳደግ በጣም ይከብዳል። ምክንያቱም እኔ ያልቻልኳቸው ሰራተኛ ትችላቸዋለች ብዬ አላስብም እና በጣም ከባድ ነው። እዛ አሉ ስትል እዚህ ናቸው፣ እዚህ ያሉ ስትል እዛ ናቸው። ውሃ ነው እኮ ብለህ ስትጠነቀቅ እሳት ይነካሉ እነሱ። በቃ አላውቅም፣ እሳት ናቸው እና በቃላት ራሱ መግለጽ ይከብዳል ልጆች። በቃ ምን ልበል፣ ስለ ሁሉም ነገር ተመስገን ነው የሚባለው እንጂ ከባድ ናቸው። አብሶ አዲስ አበባ ስናሳድጋቸው በጣም ይከብዳል። ክፍለ ሀገር ወጥተን ውጭ ላይ ስንጫወት ምናምን መሬቱን ይመሻል፣ እሳት ነካቸው፣ ውሃ ምናምን አትልም። እዚህ ሽንት ቤት ቢገቡ ቢወድቁስ፣ የሆነ ኩሽና ሲገቡ ፍሪጅ፣ ኤሌክትሪክ ምጣድ፣ ሁሉም ነው የሚያስጨንቀው። በቃ ሁሌ ቤት ተዘግቶ ስለሚውሉ አዲስ ነው የሚሆኑት። ውጪ ወክ ለማድረግ ስንወስዳቸውም በቃ አገኟት ውጯን መዝለል፣ መሮጥ፣ መንጠላጠል። ብቻ ልጆች ማሳደግ ትንሽ ቻሌንጅ አለው፣ ግን ደስ ይላል፣ ያስደስታል። ደስታም አለ፣ ሀዘንም አለው፣ መሳቅም አለ፣ መከፋትም አለ፣ መቆጣትም አለ፣ መማታትም አለ እና ይህ ሁሉ አድርገን ነው ከልጆች ጋር እያንዳንዱን ነገር በተቻለኝ እንግዲህ ስልኬ ካስቆዩልኝ ማለት ነው። የእናት ስልክ ደግሞ አይበረክትም። ገዛሉ ይሰፉብኛል፣ ገዛሉ ይሰፉብኛል። ያው 3 አመት ዩቲዩብ ከጀመርኩ 3 አመት ሙሉ 500 ሰብስክራይብ ነው ያለሁት እና በዚህ አጋጣሚ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ብዙ ሰው ጋር እንዲደርስ በደንብ እንድንሰራ፣ እንድንበረታ፣ እንድንጠነክር ከልጆቼ ጋር ሆኜ መቅረጽ እንዴት እንደሚከብድ ታውቁታላችሁ። ከዚህ በላይ ግን በደንብ ቀርጬ የተለያየ ፕሮግራሞች እንድልክላችሁ፣ እንድናይ፣ አብረን እንድንማማር ኮሜንት ጽፉልኛላችሁ ማስተካከል ያለብን። እኔ ደግሞ ካሳለፍኩት ትንሽዬ ሀሳብ እነግራችኋለሁ ማለት ነው። ስለምትከታተሉኝ በጣም ነው የማመሰግናችሁ። ለዛ እሱ ሲሰራ እኔም እዚህ ጋር እያወራሁ ነበረና እንደዚህ የጠፋሁበት ነገር እያወራኋችሁ ነበረ። ግን ልጆች ተጫታለሁ ምናምን የውጭና ለዛ ነው እንትን ያልኩት ቮይስ ኦቨር ያደረኩበት እንጂ ቆንጆ ቪዲዮ ነበር የቀረጽኩት እዚህ ጋር። ለማንኛውም መጥተናል። ሰብስክራይብ፣ ላይክ፣ ሼር አድርጉ ለማለት ነው እዚህ ቪዲዮ የሰራሁት። እንደዚህ ቁጭ ብለን የምናሳልፍ እንዳይመስላችሁ። በቃ ሙሉ ቀን ስራ ነው ከጠዋት እስከ ማታ። ቡና የምጠጣባት ብቻ ነው የምቀመጠው እስከ ማታ 4 ሰዓት ድረስ ላይ በቃ እንደዚህ ስንዛዛር የምናሳልፈው ብቻ በጣም ደስ ይላል። ልጆቻችን መንከባከብ አለብን። እዚህ ጋር ይወኛል የበዘጋጅ ለማሻሻል መጣር አለብን። ትግል ነው መቀመጥ፣ አርፎ ቁጭ ማለት አይወዱም ልጆች። ለማንኛውም በጣም ነው የምወዳችሁ። ሁላችሁም ወሬ በዛባችሁ። የተለያየ ፕሮግራም ይዘን እንመጣለን። ላይክ፣ ሼር፣ ኮፒ ማድረግ እንዳትረሱ። መስጠት ነውና እነሱ ፍቅር ናቸው። ንጹህ ልብ ያላቸው ልጆች ናቸው። እኛ ደግሞ ከነሱ ጋር በመሳቅ በመጫወት ከነሱ ጋር ጥሩ ጊዜ እንደዚህ ቡና ስጠጣ አጠገቤ ከሌሉ እጨነቃለሁ። በጣም ነው የሚደብረኝ እና አጠገቤ ሲኖር በጣም ነው ደስ የሚለኝ። ቢረብሹም አንዴ ማንኪያ ላንሳ፣ አንዴ ላማስላ፣ አንዴ ስኳር ልቃ ምናምን ቢሉ ግን አጠገብ ሲሆኑ በጣም ደስ ይላል። ሰምታኝ አይዋት ምን ይሰራልሻል? ሆድሽ ያምሻል። እሺ አሁን ልጅሽን አስተኛት፣ አታለቅስብሽ። ዳቦ ቢ እሺ ዳቦ ቢ እላቸዋለሁና አሁን 9 ሰዓት ይመጣሉ ልጆቼ። እነሱም መጥተው የሚኖረንን ቆንጆ ጊዜ የቤት ስራ እናሰርቼ አስጠንቻቸው ምሳቃቸውን አስተካክዬ ይኸው ምን ማውራት ያስፈልገዋል መስራት ነው እንጂ
ያንቺን ሳቅ ምን ይሰራልናል? እና እኔ ቡናዬን ጠጣለሁ። እናንተ ደግሞ ቪዲዮውን ተከታተሉ፣ አብራችሁን ቆዩ። ምን ነው ምን አደማሽ? መሬት ላይ ወድቃሽ? ስሪ እስኪ ቪዲዮ ስሪ። ሀይ ጤና ስጥልኝ ሰላም ነው ብለሽ ስሪ። ስኳር ሰጥሻለሁ። ያጠገቤ ስወድሽ እቺ ያልታቅፈትም ዋህ ምራክ አይጫወትም። ፀጉርሽም እንዴት ነው የሚያምረው! ፀጉርሽ እንደ ወርፈ ከይኑ ወይ እዚህ አመት ከይኑ ወይ እንደ ወርፈ ከይኑ ነው የጠቀሽ አይተላጤስ እንደ አሎች ሀይ ድሕሪ ዓመታዊ ተላጤስ